ኢትዮጵያ አመሰራረቷ ከሁሉም ሀገር የተለየ ነው። ከሁሉም ሀገር የተለየ ፈልጋችሁ ልታገኙ አትችሉ። ኢትዮጵያን የሚመስል ሀገር ከኖህ ልጆች እጣ የደረሰው የኛ አስገኚ ከዛ በኋላ መተው የተደባለቁ ሰዎች የተዋሃርነው ሰዎች በሙሉ በሕግ እግዚአብሔር የኖሩ ናቸው። እዚህ ጣዖት እዚህ ጋር ዛር እዚህ ጋር ጥንቆላ የሚያመልኩ ሰዎች ሊኖሩ ይችላሉ። እንደ መንግስት ግን በሰይጣን ስርዓት የኖረ መንግስት የላትም። ሌላው ዓለም አብርሃም አባት ተመርጦ ቃል ኪዳን እስኪሰጠው ድረስ በዚህ በሩቅ ምስራቅ ያለ ሰው ሁሉ ጣዖት ነበር የሚያመልከው። እናታችን ቅድስት ድንግል ማርያምን ለማስገኘት የቃል ኪዳን መፈጸሚያ መስመሩ አባታችን አብርሃም በእግዚአብሔር ተመርጦ የተባረከው በኢትዮጵያዊ መልከጼዴቅ ነው። እስራኤላውያን በእግዚአብሔር ተመርጠው ሕጉን መጠበቅ ሲሳናቸው ማስቀኛው ለእግዚአብሔር እኛ ነበርን። እናንተ እስራኤል ልጆች ለኔ እንደ ኢትዮጵያ ልጆች አይደላችሁም ምን ተብለው የመዳኛ ምልክትና ማስቀኛ ሆነን እንኖር የነበርን ሰዎች ነን። ስለዚህ ይህን ሀገር የመሰረቱ ሰዎች በእግዚአብሔር የሚያምኑ ናቸው። ቤተ ክህነቱና ቤተ መንግስቱ በጋራ ነው የሚሰሩት። ስራቸው ቤተ ክህነቱ ቤተ መንግስቱን ይቀባል። የተቀባው ንጉስ በሰይፉ በኃይሉ ሀገር ድንበር ይጠብቃል። ቀቢው ቤተ ክህነት ነፍስን ይጠብቃል፣ መመሪያ ይሰጣል፣ ህግ ይሰጣል። ከህግ እግዚአብሔር ጋር ያገናዘበ ዓለማዊውንም ህግ ይጽፋል። ፍትሐ ነገሥት ስጋዊና መንፈሳዊውን አንደኛውን ስታዩት ያን ነው የሚነግረን አይደለም? ልብ በሉ። ይሄን ማነሳው ለምንድን ነው? ይሄ ከኖህ ጀምሮ ከልጆቹ ጀምሮ እስከ አለፈው 50 ዓመት ይሄን ቤተ መቅደስ እስከ ሰሩት ንጉስ ድረስ የቀጠለ ስርዓት ነው። የዛሬ 50 ዓመት እዚህ ቁጭ ያልንበት ዩኒቨርሲቲና ተፈሪ መኮንን ትምህርት ቤት ሲመሰረቱ ለመጀመሪያ ጊዜ በኢትዮጵያ ትምህርት እግዚአብሔርን የሚያስወግድ ወንበር ተዘረጋ። አሁን በፈረሰ ስርዓት ውስጥ ኦርቶዶክስን የማይመስል የጥንታዊቷን ኢትዮጵያ የማይመስል አስተሳሰብ ያላቸው ሰዎች ስነ መንግስት የዘረጉበት ዘመን ነው ማለት። በዛ ላይ ሉላዊነት አለ። ይሄ ግሎባላይዜሽን የምንለው። ስለዚህ አገር ያለን ይመስለናል እንጂ አገራችንን የሚመራው መንፈስ ኃያላን የተባሉ በቁስም በቴክኖሎጂም አድገው የእያንዳንዱን ሀገር መንግስት አማካሪ ልከውለት እነሱ በሚፈልጉት መንገድ የሚሰሩት መንግስታት በመላው አፍሪካ በመካከለኛው ምስራቅ በኤዥያ የተንሰራፋበት ዘመን ውስጥ ነው ያለነው። በአካል ሀገራችን ቢመስለንም ስነ መንግስቱ፣ እሴቱ፣ አስተሳሰቡ፣ ርዕዩ፣ የትውልዱ ግብና ፍላጎት በሙሉ በሰማያዊው ስርዓት ላይ የተመሰረተ ሳይሆን ምዕራባውያን ባስተማሩ አረብ እስላም ከሆነ ደግሞ አረቡ ባስተማረው ላይ የተመሰረተ አረብና ምዕራብ የተካፈለን ሰዎች አንድ ቤት የምንኖርበት ሀገር ነች ኢትዮጵያ። ኦርቶዶክሳዊት ኢትዮጵያ የለችም። ቤተ መቅደሳችንን ለመስራት የምንለምነው ከሰው ነው። ስንሰራ ደግሞ በጥይት ተደብድበን በቃ ያው መሬት ሰዱ ተብለን ምንሾፍብን ሆነናል። ታውቃላችሁ ይሄን። ስለዚህ ሀገሩ ተወስዶ ለኦርቶዶክሳውያን ማለት ነው ወሰደ ስላችሁ ከሌ ለማለት ነው። ያ መንፈሱ በሌላ መንፈስ የመተካት ኃይል ያገኘ ሌላ ጠላት ቦታውን ይዞታል። አሁን ያለነው በእንግድነት ስሜት ነው። ተገለን ፍትህ አናገኝም፣ ተፈናቅለን አንመለስም አይደለም። ሁሌ ስንታረድ አይደለም እንውለው። ኦርቶዶክሳውያን ደግሞ ዘር ቆጥረው ተከፋፍለው ይባላሉ። እስቲ ከዚህ 3 ጥያቄዎችን መመለስ አለብን። ዛሬ ምሽት መመለስ አንችልም፣ ግን ጥያቄውን እንድትይዙት ነው። አንደኛ በውስጥኛ ኦርቶዶክሳውያን ምን ላይ እንገኛለን? በውስጥ ማለት በቤተሰብ ደረጃ ምን ላይ እንገኛለን? እንደ ማህበረሰብ ምን ላይ እንገኛለን? እንደ ቤተ ክርስቲያን አጠቃላይ የክርስቲያን ማህበር ጠባዩ ምንድነው? በውስጥ ምንለው ይሄንን ነው። በግል ደግሞ እንደ ክርስቲያን ነው የምናስበው ወይስ እንዳው ይሄ ዲግሪው ምኑ ያሸከመንን መነጽር ነው የምንጠቀመው? ኦርቶዶክሳዊ አይምሮ አለን ወይ? ይሄ አንድ ዋና ጥያቄ መመለስ ያለበት ነው። ልብ በሉ።